ሰላም ሰላም እንዴት ናችሁ? በዚህ ሶሻል ሚዲያ ላይ በጣም ገንዘብ ማስራት ትችላላችሁ። ብዙ ነገር በብዙ መንገድ ማስራት ትችላላችሁ። እነዚህ እናንተ ተከትላችሁ ከሰራችሁ ፎከስ አድርጋችሁ ከሰራችሁ በጣም ጠቃሚ ትሆናላችሁ ብዬ አስባለሁ። እናንተ የምትሰሩት ነገር እናንተ የምትለፉት ነገር ውጤት እንዲመጣላችሁ የምትፈልጉ ከሆነ ጠንካራ ሆናችሁ መስራት አለባችሁ። አንዴ ይዛችሁ አንዴ ለቅቃችሁ አንዴ ተዋችሁ አንዴ ደግሞ መልሳችሁ የምትሰሩት ከሆነ ውጤታማ መሆን በጣም ይከብዳችኋል። ስለዚህ አንድ ነገር ማስራት ስትጀምሩ በደንብ ልባችሁን አዳምጣችሁ ለኔ ይሆናል አይሆንም ብላችሁ አስባችሁ በደንብ ከአስባችሁ በኋላ ወደ ስራ ማግባት አለባችሁ እንጂ ስራ አሁን ብዙ ስራ ስላለ ኦንላይን ላይ ብዙ ስራ አለ ብለን ወደ አዛም የሚያመልጥን ነገር አለ። በቃ መጀመሪያ አንዱን ማዝ አለብን። አንዱን በደንብ ይዘን ገንዘብ እስከምናገኝ ድረስ ጠንቀቅ አድርገን ይዘን ወደፊት መራመድ አለብን እንጂ አንዱ ላይ ሳንሰራ ገንዘብ ሳላገኝ ሳላመጣ ሌላ ፕላትፎርም ላይ ሄዳችሁ ደግሞ እንደዚህ የመኮራችሁ እሱም ካልሆናችሁ ደግሞ ይሄ በጣም ይከብዳል ብላችሁ ወደ ሌላ ፕላትፎርም የምትሄዱ ከሆነ ይከብዳችኋል፣ መቆም ትመርጣላችሁ። ይሄ ደግሞ ትክክል አይደለም። ማስራት የምትፈልጉ ከሆነ ቻሌንጅ ይኖራል። በእርግጥ ያ ቻሌንጁን ለማለፍ ደግሞ እናንተ ማልፋት አለባችሁ። ካልለፋችሁ ካልሰራችሁ ምንም የምታመጡት ነገር የለም። መጀመሪያ ማስራት አለባችሁ። በቃ ስትጀምሩ ደግሞ ድካም ይኖራችኋል። በእርግጥ ግን ደክማችሁ በቃ ውጤታማ እስከምትሆኑ ድረስ ሞኔታይዝ እስከምትሆኑ ድረስ ገንዘብ እስከምታገኙ ድረስ ጠንቀቅ ብላችሁ ማዝ አለባችሁ እንጂ ወደዛ ያሮጣችሁ ገንዘብ ይሰራሉ ማለት ከባድ ነው፣ ቀላል አይደለም። አሁን አንድ ሰው ዩቲዩብ ከፈተ። ከዛ ዩቲዩብ ከከፈተ በኋላ ታውቃላችሁ ዩቲዩብ ደግሞ 4000 ዋች አወርስ እና 1000 ሰብስክራይብ ያስፈልጋል ሞኔታይዝ ለማሆን። ያን ለማድረግ ካቃቴ መጀመሪያ ላይ ቪዲዮ ሲለቅ ብዙ ላይታይ ይችላል። ብዙ አላየም ብለን ካቆምን ደግሞ ያ ነገር ዋጋ ሊያስከፍለን ይችላል። ለምን የኛ የተጀመረን ካቆምን ለምን አቆምኩ ማለት አይቀርም። ስለዚህ ማልፋት አለባችሁ። በቀልድ የሚመጣ ነገር የለም። በቀልድ ቁጭ ብላችሁ ሰርታችሁ ምናምን የሚባል ነገር ሶሻል ሚዲያ ላይ አንዳንድ ሰዎች የሚያወሩት ነገር አለ። ቤታችሁ ቁጭ ብላችሁ የምትሰሩት ነገር ምንም ሳትደክሙ ምንም ሳትለፉ ትሰራላችሁ ማለት ውሸት ነው። ቢያንስ በጭንቅላቱ ማሰብ ያለባችሁን ነገር በደንብ አሰባችሁ በደንብ ጥንቃቄ ያደርጋችሁ ማስራት ይኖርባችኋል። አሁን ቁጭ ብላችሁ ማስራት ትችላላችሁ። ቤታችሁን ቁጭ ብላችሁ ማስራት ትችላላችሁ። ግን የጫወታ ማይንድ ሴት ያስፈልጋል። አንድ ስራ መጀመር ስትፈልጉ መጀመሪያ ማዳመጥና መማር ግዴታችሁ ነው። ምንም ሳትማሩ ስራ ሰራሉ ማለት አይደለም። ለምሳሌ አንድ ሰው ዛሬ ቲክቶክ ከፍቶ ቲክቶክ ገብቶ ቲክቶክ ሰራ። ያ ቲክቶክ አልጎሪዝም ካላወቀን ምን አይነት ኮንቴንት ማስራት እንዳለበት ካላወቀን ኮንቴንቱ ዝም ብሎ ነው የሚሆነው። ለምን አንደኛ ቫይራል ማውጣት እድሉ የለም። ሁለተኛ ደግሞ ምን አይነት ኮንቴንት እንደሚሰራም አይታወቅም። ያ ሰው የሰው ስሜት ማሳብ ካልቻለ የሰው ስሜት ማርዳት ካልቻለ ምንም ዋጋ የለም፣ ምንም ትርጉም አይሰጥም። አልጎሪዝሙ ቦታ አይሰጥንም ማለት ነው። ስለዚህ አንድ ስራ ማስራት የምንፈልግ ከሆነ በግድ ማወቅ ያለብን ነገር ማወቅ አለብን። መማር ያለብንን ነገር ተምረን ማስራት አለብን፣ መጀመር አለብን። አንዳንድ ሰው አሁን ቲክቶክን ዩቲዩብም የትኛውም ሶሻል ሚዲያ ላይ ሲናወራ በጣም ቀላል ነገር ነው፣ በጣም ኢዚ ነው። ግን እንደዛ አይደለም። ቀላል የሚባል ነገር አይደለም። ልክ ነው፣ ከሰራችሁ ቀላል ነው። ካልሰራችሁ ካልጀመራችሁ ግን ቀላል የሚባል ነገር የለም። መጀመሪያ ሰርታችሁ ስራ ውስጥ ከገባችሁ ግን ቀላል ሊሆን ይችላል፣ ቀላልም ይሆናል። ለምን ስትለምዱ ስትሰሩ ውጤት ያገኛችሁ ውጤታማ የሆናችሁ ስትሄዱ ቀላል የሆነ ይመጣል። ቀላል ሆነ ማለት ደግሞ መጀመሪያ የሚታሳልፉት ነገር ይኖራል። መጀመሪያ ቻሌንጅ ይኖራል። ያ ቻሌንጅ አቋርጣችሁ አልፋችሁ መታችሁ ስኬታማ ስትሆኑ ቀላል ይሆናችኋል። ግን ስኬታማ ለመሆን ምን አይነት ዋጋ ነው መከፈል አለብን? ምን አይነት ዋጋ ከፍለን ነው እዚህ የደረስን ብለን ደግሞ ወደ ኋላ መልሰን ስንታይ ብዙ ነገር አለ። ያ ነገር ደግሞ እንዴት ነው አደርግን ወደዚህ መጣን፣ እንዴት ነው አሳካን
ብላችሁ በራሳችሁ ራሱ ስትጠይቁ አሁን ስኬታማ የምትሆኑ ሰው ምናልባት ይሄ ቪዲዮ ካያችሁ ይገባችኋል ብዬ አስባለሁ። ለምን አንድ ዩቱብ ጀምራችሁ ስንት አመት ነው ስንት ወር ነው የለፋችሁት? ምን አይነት ልፋት እንዴት ነው ደክማችሁ የሰራችሁት? ምን አይነት ቻሌንጅ አልፋችሁ ነው ሰብስክራይብ ያገኛችሁት ገንዘብ ሜክ ያደረጋችሁት? እናንተ ታውቃላችሁ። ነገር ግን ገና ዩቱብ መጀመር የምትፈልጉ ከሆነ ዩቱብ ማስራት ፍላጎት ካላችሁ ሰዎች እዚህ የሰማችሁ ካለ ዩቱብ እንደኔ አሁን እኔ ቅርብ ጊዜ ነው የጀመርኩት፣ ገና ነው ብዙ ነገር ማስራት እንዳለብኝ አውቃለሁ። ገና አልጎሪዝሙን በደንብ የተረዳ ነው የተማርኩ ነው። ያን የተማርኩበት ደግሞ ለምን ነገ ስለሚጠቅመኝ ነው። አሁን ከዚህም በፊት 2 ዓመት 1 ዓመት በፊት ዩቱብ ሰርቼ ነበር፣ ግን ያ ዩቱብ ዲሌት አደረኩት። ለምን በቃ ትንሽ ከበደኝ። 1-2 ቪዲዮ ፖስት አደረኩ። ያ ፖስት ያደረኩት ማንም ሰው አታይም ነበር፣ 2 ሰው 3 ሰው ነው አየሁት። ከዛ ሲያይ ተናድጄ ያ ቪዲዮ ዲሌት አደረኩት። ለምን ይዛኔ እንደዚህ አልገባኝም ነበር። እኔ እስከ መቼ ነው የምሰራ? እንዴት ነው እይታ ማግኘት ይችላል ብዬ ስጠብቅ 2 ወር 3 ወር ምናምን ስጠብቅ ምንም 3 ወይ 2 ቪው አልጨመረም። ያ ነገር ግን ትክክል ነው ብዬ አላስብም። መቆየት ነበረብኝ ይዛው ላይ። ለምን ይዛ ላይ ዛሬ እስከ ዛሬ ቢሰራ ኑሮ ትንሽ ከፍ ይላሉ። እኔም አልጎሪዝሙ እየረዳ ሲመጣ አንዳንድ የሚሰሩ ሰዎች እያየ ሲሰራ በጣም የሚገባኝ ነገር አለ፣ የሚረዳም ነገር አለ፣ የሚማርም ነገር አለ። ስለዚህ ስራው ስትገቡ ደግሞ የምትማሩት በጣም ፎከስ አድርጋችሁ የምትሰሩ ከሆነ እውነቱን ነው የምላችሁ። አንዳንድ ሰው ምን ያደርጋል መስላችሁ? አሁን ቲክቶክ ለምሳሌ እንወሰድና አንድ ሰው ዛሬ ቲክቶክ አካውንቱን ከፈተ። ያ ከከፈተ በኋላ አንድ ቲክቶክ ሲሰራ ወይ ቪዲዮ ይስራ ወይ ፎቶ ይለቀቅ ፖስት ያደርግ ይሰራና ይለቀቃል። ያ ምንም እይታ አላገኘም። ከዛ 2 ሳምንት 3 ሳምንት እንደዚህ ሲያደርግ እይታ አላገኘም። ግን የሌሎች ሰዎች እይታ ሲገኝ ለምንድን ነው ብለው ያስባል። ግን ችግሩ የት ነው? የኛ የምንሰራ ነገር አላወቀን። ምን አይነት ኮንተንት ማስራት እንዳለብን መጀመሪያ ኮንተንት መርጠን ማስራት አለብን። ሰው የሚፈልግ አለ። አሁን አንዳንድ ሰዎች ሲደብር ማሳቅ ፈልጋል፣ አንዳንድ ሰዎች ደግሞ ትምህርት ይፈልጋል፣ ምክር የሚፈልግ ሰው አለ። ስለዚህ እነዚህ ላይ ማስራት የምንፈልግ ከሆነ ደግሞ መጀመሪያ የምንሰራ ኮንተንት መርጠን ማስራት አለብን እንጂ ወደ ኋላ ማቅራት የለብን። ስለዚህ ዩቱብ የምትፈልጉ ከሆነ ዩቱብ ማስራት የምትፈልጉ ከሆነ እንዴት መጀመር እንዳለባችሁ ከየት እንጀምር ብላችሁ የምታስቡ ከሆነ ምንም ጭንቅ የለም። በጣም ቀላል ነው። በጣም ኢዚ ነው። ቀላል ሲላችሁ ደግሞ ዝም ብላችሁ ዩቱብ ከፍታችሁ ፖስት አድርጋችሁ ማለት አይደለም። በእርግጥ አንዳንድ ቪዲዮ በምን ሰዓት ማስራት እንዳለባችሁ፣ በሳምንት ስንት ቪዲዮ ማስራት እንዳለባችሁ፣ ወር ውስጥ ስንት ቪዲዮ ማስራት እንዳለባችሁ ማወቅ አለባችሁ። ቪዲዮ ማዘጋጀት አለባችሁ። እንዴት ነው ኤዲት የምናደርገው የሚል ነገር በደንብ ኤዲት መማር አለባችሁ። ኤዲት ያው በኤአይ መጠቀም ትችላላችሁ። ግን እናንተ እንዲጠቅም የምትፈልጉ ከሆነ ኤአይ የሚሰራ ነገር ደግሞ እናንተ ተጨማሪ ያደርጋችሁ ኤዲት አድርጋችሁ ማስራት ትችላላችሁ። ቪዲዮቹን ቫይራል እንዲወጣ ደግሞ በቃ እንዲያምር የምትፈልጉ ከሆነ በደንብ ማወቅ አለባችሁ። እነዚህ ነገር በዩቱብ ላይ ብዙ ነገር አለ፣ መማር ትችላላችሁ። ስለ ዩቱብ አልጎሪዝም፣ ስለ ቲክቶክ፣ የትኛውም ሶሻል ሚዲያ ላይ የምትፈልጉ ከሆነ መማር የምትፈልጉ ከሆነ እዚህ ዩቱብ ላይ ማግኘት ትችላላችሁ። ብዙ ነገር ትማራላችሁ፣ ብዙ ነገር ትረዳላችሁ ብዬ አስባለሁ። ዩቱብ ማስራት የምትፈልጉ ሰዎች ካላችሁ ደግሞ እዚህ ኮሜንት ላይ ጻፉልኝ። ሀሳባችሁን እንዲሰጡኝ ይፈልጋሉ። እኔ ገና አዲስ ስለሆንኩት ብዙ የሚያስተካክል ነገር ይኖራል። በእርግጥ እናንተ አበረታቱኝ። ሰብስክራይብ እና ላይክ ሼር ማድረጋችሁን እንዳትረሱ። ይወዳችኋለሁ።